የውሽማ ነገርና የጎረቤት ወንፊት አስቸጋሪ ነው። ለ3 ቀን ብቻ ነው አገልግሎቱ። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አርማይ ተመልካቾች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። አይከፈልበትም። ላይክ እያደረጋችሁ አይደለም ለምን እንደሆነ አላቅም። ላይክ አድርጉ ማለት ነው ቤተሰብዬ። እንግዲህ ዛሬ ሩታ መልእክት አስተላልፋለች ማለት ነው። እንግዲህ አቤላዬ መጥቷል። ሩታ ሀብቴ ምን አለች? እንግዲህ ሩታዬ ሰዎች ቢወዱኝ ማይ ላይፍ ምንም የምትቀይሩት ነገር የለም ሰዎች ቢጠሉኝም ብላለች ሩታዬ። የኔ ውድ እንዴት እንጂ የሰው ውዴታማ ይስጥሽ። የሰው ውዴታ ኖሮማ ነው እንደዚህ የሚመክርሽ፣ የሚጮሁልሽ፣ የሚያለቅሱልሽ ወደውሽ እንጂ። አይ ቡታጅራ ዩቲዩበሮች ነገሩን 1 3 4 ስቴፕ ካለፋችሁ ሰው እኮ እንደ ድንጋይ መስሎ እኮ ነው የሚታያችሁ። እንዴ ሩታዬ ይሄ ሰው ወዶች መስሎኝ እንዴ ምንም እንዴ ይቀይራሉ እንጂ ለምሳሌ ላይክ እንዴ ስንት ነገር እያደረጉ እንዴት የምትቀይሩት ነገር የለም። ብዙ የሚቀየር ነገር አለ እንጂ ሩታዬ እንዴ ላይክ እያደረጉ ሼር እያደረጉ አስተያየት እየሰጡ ለእናንተ ክብር ሰጥቷችሁ እያወሩ እንዴ ክብር ሲሰጧችሁማ ክብር ስጡ እንጂ። እና ሩታ እንግዲህ ይሄንን መልእክቷን አስተላልፋለች። ሰው ቢወደኝም ቢጠላኝም ምንም የምትቀይሩብኝ ነገር የለም፣ በህይወቴ ምንም አትቀይሩ፣ ምንም አታመጡም ብላለች። አለቀ እንግዲህ። ቻሉት እንግዲህ ቻሉት። አቤላዬም እንግዲህ በኢንስታግራም ፔጁ ላይ ፖስቷል። ምን አለ? የምን ብሎክ ማድረግ ነው ስኬታችንን እዩት እንጂ ብሏል ማለት ነው። አቤላዬ ስኬታችሁን አየ ነው። በጣም ጎበዞች፣ በጣም ጠንካራዎች፣ ተሰርባችሁ ተዘግዝቃችሁ ምን ተብላችሁ ምንም የማይበግራችሁ ከቤተሰብ ቀይራችሁ ከጓደኛ ቀይራችኋል። እያየን ነው ስኬታችሁን። መልካም የስኬት ዘመን ይሁንላችሁ። ስኬታችሁን ሁሉ እንትን ይበልላችሁ። ግን እኔ እንደው እውነቴን የምላችሁ ቲክቶክ መንደር ላይ ሌሊቱን እንግዲህ ሲናፈስ ያደረው ጉድ እኮ ነው። ጉድ ትኩስ ነገር ነው እኮ። እና የኛ ጀግና የኛ ሸበላ አማች የኛ ምን እንዴ አማች ማለት እኮ ቤተሰብ በስነ ስርዓት ተፈራርሞ የሰጠው ልጅ ሲሆን ነው። ይሄ በሰው 80 ላይ ገብቶ እንደ ባህር ዛፍ እንጨት የቆመ ነው ያየሁት እኔ። ሌላ ምንም ያየሁት ታሪክ የለም። እንዴት ተውንጅነ ትክክል እንደ እውነት ነጯን እናውራ ከተባለ እንዴት ይሄ ባሏ ሊሆን ይችላል? እንደኔ የበሯ ዘበኛ ሊሆን እንጂ ባሏ ሊሆን አይደለም። ለምን በሉ ሁለተኛ ተደራቢ ሰው ዘበኛ ነው የሚሆነው። ወይ እንጀራ ጋጋሪ፣ ወይ ግቢ የሚያጸዳ የሚያጥብ፣ መኪና የሚያጥብ እንደዛ አድርጎ ማይክል ጃክሰን ሊቀጥረው ካልሆነ በስተቀር በፍጹም የሩታ ባል ሊሆን አይችልም። እናንተ ግን ሐሰስ ገሰሱን እያመጣችሁ የሩታ ባል ነው ግን የምትሉት ነገር በጣም ትገርሙኛላችሁ። እንደዚህ ባላችሁ ቁጥር ክብሯን እያወረዳችኋት ነው። ብትመክሯት ግን የት ሩታ በደረሰች ነበር። ግን ጀግና ትላላችሁ። ጀግንነት እምን ላይ ነው? አዎ ጀግና ናት፣ ትሰራለች፣ አይዲያ ያለ። ግን በትዳር ላይ መቀለድ አይደለም ጀግንነት። በእኛ ላይ ቢሆን ብላችሁ ሰው ግን አንዳንድ ልባችሁ የተደፈነ ሰዎች በእኛ ነው ብላችሁ አታስቡም። ማለት የሰውን ትዳርም ብቻ መቀለጃ ነው ያደረጋችሁት። እና እኔ በጣም ይገርመኛል ቤተሰብ ያንዳንድ ሰው ሀሳብ ሶሪ። ስለዚህ ሩታዬ እንግዲህ መልክቷን ይሄን ብላ አስተላልፋለች። አቤላዬም እንግዲህ በጠዋቱ ቀውጠው ታላችኋለሁ። ላይክ ሼር ሰብስክራይብ በማድረግ እነወሬ ሙልጮች ቤተሰብ ይሁኑ።